ያልባሌ ቦታ አይደል እንዴ ኳስ ነው ያለቀው የጊዮኬሬሽ አለማግባት የአርሰናል ሴት ፒስ እሱን ያስደነጋችሁ ፕሪሚየር ሊግ ላይ ግን ምንድነው የሚነካው? አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቄ በቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ ኳስ ነው ያለቀው ሱዙላ አጠናክራሉ ችግር የለብኝም። አንቺ ትርፌ ምንድነው እሺው? አሁን እሺ ምን ላይ ልትወዳደሪ ነው እንዴ? ከሁሉም ውድድር ወጥተሽ ምን ላይ የቤተሰብ ጨዋታ ላይ ልትወዳደሪ ነው እንዴ? ምንድነው ኢቢኤስ እንደውን እሱ ላይ ትወዳደሪ ይሁን? ትርፍዬ ምን ይሻልሻል? ምንድን እኔ እኮ ጨነቀኝ ላንቺ። አሁን አንቺ ነው እኔ ቀጣይ ሳምንት ሲቲን ነጥብ ታስጠለልኛለሽ ብዬ ተስፋ ማደርገው ትርፌ አንቺ ቅሌታ አይትርፌ አለው ማለት ከንቱ ነገር ደግሞ ደህና ቡድንም እንዳለው ሰው እኮ አሰልጣኙን አባረሩት። እናንተ አሰልጣኝ ኖረ አልኖረ ምንም ያው እኮ ናችሁ። ፕሪሚየር ሊግ የለም፣ ካራቦ ካፕ የለም፣ ኤፍኤ ካፕ የለም፣ ሻምፒዮንስ ሊግ የለም። 2025-2026 የማንቸስተር ዩናይትድ ሲዝን ያለ ዋንጫ ተጠናቋል። የሰው 10 ያገባል፣ እኛ በዳሉት እንቃጠላለን። አረ በዳዳ ያደጋልሽ እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የእምቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው በዓል እሑድ እየጠበቀ ልጥፍ ሪግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት የአርሰናል ሴት ፒስ እሱን ያስደነጋችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። ኮንግራ ሁላችሁም የማንቼ ደጋፊዎች ኮንግራ ልላችሁ ፈልጋለሁ። ገና በግማሽ ዓመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል። ኮንግራ ምን አይነት የውድድር ዓመት እያሳለፋችሁ ነው? ከፕሪሚየር ሊግ ፉክክር ውጭ ናችሁ። ምን አይነት እድለኛ ናችሁ? ከቶፕ 4 ውጭ ናችሁ። ቶፕ 6 እንደማገቡ አረጋግጣችኋል። ኤፍኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ለሞራል ብቻ ነው የምትጫወቱ ታድላችሁ። ኮንግራ ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁም። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመቻችሁ የአራዳ ልጆች። ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ለእግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይነ ነህ። ሮናልዶ እኛ 9 ቁጥሩ ሮናልዶ ነው የሆንከብ። ማን ምን ሆነ ነው? አይ የማርቲኔሊ መጨረሻ በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው። ፕሪሚየር ሊግ ላይ ግን ምንድነው የሚነካው?